ቆይ ለምንድን ነው አባትሽ መምጣቱን ያልነገርሽኝ? እንዴ አባዬ መጣ እንዴ? አዎ መጥቷል። አልተገናኛችሁም እንዴ? አክስቴ እየቀለድሽብኝ ነው? ኧረ እኔ እውነቴን ነው። ታዲያ የታርፎ ነው እስካሁን እኔ ሳላገኘው? እናንተ ጋር ነው። ሌላ ምን መሄጃ አለው? አክስቴ አልገባኝም። ምንድነው እያወራሽ ያለሽው? መስፍን መምጣቱን ለምንድን ነው ያልነገርሽኝ? መስፍኔ ደግሞ ማን ነው? ልጅቷ ያማታል እንዴ? የሚላትን ባል ነው እንዴ? እሱ ነው እንዴ አባትሽ ነው ያልሽኝ? አዎ ሌላ አባት አለሽ እንዴ ታዲያ? አክስቴ ደግሞ ትሰሚኛለሽ እርግብ፣ ከዚህ በኋላ ሌላ አባት እንዳለሽ እንድታስቢ አልፈልግም። ኧረ አክስቴ እያስፈራራሽኝ ነው እንዴ? እዛ ቤት የገባሽው ለአንድና ለአንድ ዓላማ ብቻ ነው። ወደ ኋላ ማፈግፈግ የለም። ከዚህ በኋላ ሌላ ቤት የለሽም። የገባንበትን ዓላማ ደግሞ ጠንቅቀሽ ታውቂያለሽ። ተማምነሽ ነው የገባሽው። እሱንም አውቃለሁ። ድንገት ስጠይቂኝ ግራ ገብቶኝ ነው እኮ። ምንም አይነት ግራ መጋባት የሚባል ነገር የለም። የጀመርነው ማብቂያ የሌለው ጦርነት ነው። ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል?